በ76 ዓመቱ በምድር አሜሪካ ሕይወቱ ስታልፍ አስክሬኑን የመረመረው የፕሪንስተን ዩኒቨርሲቲ ሐኪም ማንንም ሳያስፈቅድ የአንጎሉን ክፍል ቀዶ በማውጣት ወሰደ። በዚህ ድርጊቱ ከሥራው እስከ መባረር የተዳረገው ሐኪም የአንስታይንን ልጅ ይቅርታ በመጠየቅ የአባቱን አንጎል እንዲመራመርበት ፈቃድ ጠይቆ ለ40 ዓመታት ያህል ተጠቦበት ሲያበቃ በ1998 እንደ አውሮፓውያን አቆጣጠር ወደ ነበረበት መልሷል። አንስታይን በሕይወት ዘመኑ የሚታወቅባቸው ስራዎቹ በርካታ ቢሆንም ከዚህ ሰው ጀርባ እንዲሁ የማይታወቁ ታሪኮች እንዳሉትስ ስንቶቻችን እናውቅ ይሆን? በዛሬው ቪዲዮ አንድ ባንድ የዚህን የምድራችን ታላቅ ሰው ያልተሰሙ ታሪኮችን እናያለን። አብራችሁን ሆኖ በነገራችን ላይ ሐኪሙ የአንስታይንን አንጎል ብቻ ሳይሆን አይኖቹንም ሳይፈርሱ እንዳወጣቸው ታውቋል። ታዲያ ሐኪሙ ይህንን ሲያደርግ በትዕዛዝ እንጂ በስርቆት አልነበረም። የአንስታይን አይኖች በጥንቃቄ ወጥተውና እንዳይፈርሱ አስፈላጊው ሳይንሳዊ ተግባር ተፈጽሞላቸው ኒውዮርክ በሚገኝ ሙዚየም ካዝና ውስጥ እንዲቀመጡ ተደርጓል። አልበርት አንስታይን ከአይሁዳውያን ወላጆቹ በማርች 1879 እንደ አውሮፓውያን አቆጣጠር በጀርመን ሀገር ተወለደ። በኤፕሪል 1955 እንደ አውሮፓውያን አቆጣጠር ደግሞ ከዚህ ዓለም በሞት ተለየ። በጠቅላላው 76 ዓመት ግድም በምድር ላይ ኖሯል ማለት ነው። ማያ የምትባል በእድሜ 2 ዓመት ከሱ የምታሰትም ነበረችው። አንስታይን ሲወለድ የጭንቅላቱ መጠን ትልቅ በመሆኑ ግርምትን ሳይፈጥር አልቀርም ነበር። ከጥቂት ዓመታት በኋላ ጭንቅላቱ እየቀነሰ መጥቶ ትክክለኛውን መጠን መያዙ በጀ እንጂ በአስተዳደጉ ላይ ሊፈጥርበት ይችል የነበረው ተጽዕኖ ቀላል አይሆንም ነበር። ምናልባትም ከዚሁ ጋር በተያያዘ ሳይሆን አይቀርም በሕፃንነቱ ቶሎ አፍ መፍታት አልቻለም። አንደበቱ ቃላት አፍልቆ መናገር የጀመረው 4ኛ ዓመቱን ከያዘ በኋላ ነበር። አንስታይን በትምህርቱ ጎበዝ ከሚባል ተማሪ የሚመደብ ቢሆንም በሂሳብ ትምህርት ወድቆ አያውቅም እየተባለ ሲነገር የኖረው ግን ከእውነታው የራቀ እንደነበር ጥናቶች እያረጋገጡልን ነው። ይልቁንም አንስታይን በሂሳብ ትምህርት መካከለኛ ደረጃ ላይ የሚቀመጥ ተማሪ እንደነበር ተደርሶበታል። እርግጥ ነው በሂሳብ ፈተና ወድቆ አያውቅም። የሚደንቀን ቢወድቅ ነበር። አንስታይን ሳይንሳዊ ግኝቱን ተከትሎ ወደ እውቅናው ሰፈር ከተቀላቀለ በኋላ ይህንኑ ተከትሎ አሜሪካ የኒውክሌር ቦምብ እንድትገነባ በፕሬዝዳንቱ ላይ ዘወትር ግፊት ያደርግ ነበር ይባላል። ይሁንና ይህ የተዛባ ታሪክ እንጂ እውነት አይደለም። ምንም እንኳ አንስታይን ፕሬዝዳንቱን ማበረታታቱን ባይክድም የማንሃታን የኃይል ፕሮጀክት እንዲውል እንጂ በኋላ እንደታየው ለጥፋት እንዳልነበር በየመድረኩ ስለራሱ መስክሯል። ይልቁንም ጸረ ኒውክሌር አቋሙን በየደረሰበት ሁሉ በመስበክ ታላቅ ዝናን መገንባቱ ይታመናል። ነገር ግን አንድ የማይካድ ሀቅ የሚለው አንስታይን ፈጠራዬ ለሰው ልጅ ጥፋት የሚውልበትን አዝማሚያ ስመለከት ደግሞ ናዚዎች ሳይቀድሙ አሜሪካ ቦምቡን እንድታዘጋጅ መከሪያታለሁ ብሏል። አሜሪካ ጊዜ ሳታጠፋ ቦምቡን መስራቷን ተከትሎ ጀርመን ከሩጫዋ ገታ አለች። ይሁንና አሜሪካ በጃፓን የደረሰባትን ወታደራዊ ጥቃት ተከትሎ ቦምቡን የመሞከሪያ መልካም አጋጣሚ አድርጋ ወሰደችው። አንስታይን ግኝቱ በሂሮሺማና ናጋሳኪ ከተሞች ላይ የተፈጠረውን እልቂት ተመልክቶ ልቡ ተሰበረ። ለመልካም ነገር እንደሚውል ያሰበው ግኝት ለሰው ልጅ መጥፊያ መዋሉን በቁሙ መመልከቱ የዓለምን የወደፊት ዕጣ እንዲተነብይ ያደረገው። The world's most famous physicist, Albert Einstein, is met by adoring crowds in New York. He's just visiting, but before long he and many other German በአንድ ወቅት ጋዜጠኞች እንዲጠየቁት ሶስተኛው የዓለም ጦርነት መቼ እንደሚነሳና እንዴት እንደሚጠናቀቅ ንገረን። ስለ ሶስተኛው የዓለም ጦርነት አላቅም፣ ስለ አራተኛው ግን ልነግራችሁ እችላለሁ ይላቸዋል። ጋዜጠኞቹ በጉጉት እንዲያውም ስለሱ ንገረን አሉት። አንስታይንም አራተኛው የዓለም ጦርነት ብሎ ነገር የለም፣ ምክንያቱም የሶስተኛው ሁሉን ይጨርሰዋልና ሲል መለሰላቸው። አንስታይን ግኝቱ በዘመኑ ያደረሰውን ጥፋት ተመልክቶ ሐዘኑን እንዲህ ሲል ገለጸ። የአቶም ኃይል መገኘት ሁሉን ነገር ሲቀይር የሰው ልጅ አስተሳሰብ ግን ሊቀይር አልቻለም። ይሁንና የችግራችን ሁሉ መፍትሄው ደግሞ በሰው ልጅ ዘንድ የሚገኝ ነበር። ምርምሬ ይህን እንደሚያስከትል ቀድሜ አውቄ ቢሆን ኖሮ እሱን ትቼ ሰዓት ሰሪ ሆን ነበር። አንስታይን በሳይንሱ ይታወቅ እንጂ ድንቅ የቫዮሊን ተጫዋችም ነበር። እናቱ ቫዮሊን ስትጫወት ከሕፃንነቱ ሲሰማ ያደገው አንስታይን
በዚሁ የሙዚቃ ጨዋወቱም ድንቅ ተብሏል። ታዲያ ለሙዚቃ ያለውን ትልቅ ፍቅር ከመጫወት ባሻገር እንዲህ ገልጾታል። ሳይንቲስት ባልሆን ኖሮ ሙዚቀኛውን ነበር ስላስባለሁ። ስለ ሙዚቃ ሳላስብ አላድርም። የየቀኑ ህልሜ ሙዚቃ ነች። ህይወትን እንኳን የምመለከታት በሙዚቃ ውስጥ ነው። የህይወትን ደስታ ከቫዮሊኔ ውጪ እንዴት እንደማገኝ አላውቅም። የአንስታይን የትዳር ህይወቱ እንዲሁ በብዙዎች ዘንድ የማይታወቅ ማንነቱ ነው። የአንስታይን የመጀመሪያ የትዳር አጋሩ በዜግነቷ ክሮሻዊት የሆነችው ሜሌቫ ማሪክ ነበረች። ይሁንና አንስታይን ትዳርን አስመልክቶ መጥፎ ባል ከሚባሉት ጎራ የሚመደብ ነበር። የዚህ አንዱ ማሳያ ደግሞ ሜሌቫ ከሱ ጋር በትዳር ስትኖር ያስቀመጣቸውን ደንቦች መመልከቱ ይበቃል። ከነዚህ ደንቦች መካከል እሱ ካላነጋገራት ወይም ካልጠየቃት በቀር ምንም እንዳትናገር፣ በየቀኑ 3 ጊዜ ቁርስ፣ ምሳና እራቱን እንድታዘጋጅ፣ ከሱ ፍላጎት ውጪ ምንም አይነት አካላዊ ቅርርብ እንዳትሞክር የሚሉ ይገኙበታል። እንዲሁም ሆኖ ታዲያ አንስታይን ከዚሁ ትዳር ሃንስና ኤድዋርድ የተባሉ 2 ወንዶች ልጆችን አፍርቷል። አንስታይን ከሜሌቫ ጋር የነበረውን ትዳር በፍቺ ካጠናቀቀ በኋላ ያገባው የአክስቱን ልጅ ኤልሳን ነበረ። ምንም እንኳን አንስታይን ሌላ ትዳር ቢመሰርትም አንድ ስለራሱ የማይደብቀው ማንነት ደግሞ ነበረው። ይኸውም ሴት አማገጭነቱ ነበር። ይህንንም ሚስቱ ለነበረችው ሜሌቫ በኋለኛ የእድሜ ዘመኑ በጻፈላት ደብዳቤ በትዳር ዘመኔ ከበርካታ ሴቶች ጋር ግንኙነት ነበረኝ ሲል አረጋግጦላታል። ለዚህም ይመስላል ከትዳር ውጪ የተወለደች ሴት ልጅ እንደነበረችው እስከ 1980 እንደ አውሮፓውያን አቆጣጠር ሳይታወቅ ቆይቶ የእሱ ታሪክ አጥኚ የሆነ በአንስታይንና በሜሌቫ መካከል የተደረገውን የደብዳቤ ልውውጥ ሲፈትሽ ቆይቶ በኋላ ደርሶበት ይፋ እንዲወጣ አድርጓል። አንስታይን ሌላም በይፋ የማይታወቅ ማንነት አለው። ይኸውም በህይወት ዘመኑ ሁሉ አጥብቆ የሚጠላው ነገር ካልሲ ማድረግን ነበር። ለሁለተኛ ሚስቱ ኤልሳ በጻፈላት አንድ ደብዳቤ ለካልሲ ያለውን ጥላቻ እንደሚከተለው አስፍሮታል። በታላላቅ ቅዱሳት በዓላት ላይ ተጋብዤ ስገኝ እንኳ ከስልጣኔ ኋላ ቀር ተደርጌ የምወሰድበትን የካልሲ ጥላቻን የማመልጠው እግሬን በረጃጅም ቡትስ ጫማዎች በመሸፈን ነበር። እንዲሁ ለኤልሳ በጻፈላት ሌላ ደብዳቤ ለካልሲ ያለውን ጥላቻ ሲገልጽላት ኦክስፎርድ ዩኒቨርሲቲ ገብቼ እስከወጣሁበት ጊዜ ድረስ ለአንድም ቀን ካልሲ ማድረጌን አላስታውስም። በነገራችን ላይ አንድ ስለ አንስታይን ማንነት ሳልዘነጋው መንገር ያለብኝ ነገር የሚሰማኝ ለጀልባ ቀዘፋ ያለውን ፍቅር ነው። የእረፍት ጊዜውን ጀልባ በመቅዘፍ መንሸራሸር ያዘወትር የነበረው አንስታይን ጀልባ ቀዘፋው አልዋጣለት ብሎት ዘወትር ይቸገር እንደነበር ደግሞ አልሸሸገም። ከዚያ በላይ የሚደንቀው ግን አንስታይን ውሃ ዋና አጥብቆ ከመፍራቱ የተነሳ በዕድሜ ዘመኑ ሁሉ ዋናን ሞክሮ አለማወቁ ነው። አንስታይን በዘሩ አይሁዳዊ እንደነበር በመግቢያችን ላይ ጠቅሼ ነበር። ታዲያ በሳይንሳዊ ግኝቶቹ ስሙ ገናና በሆነበት ወቅት የእስራኤሉ ፕሬዝዳንት ቻይም ዊዝማን ይሞቱና እሳቸውን ተክቶ ፕሬዝዳንት ይሆን ዘንድ ሀገሩ ግብዣ ታቀርብለታለች። እሱ ደግሞ በበኩሉ አልፈልግም የሚል አጭር ምላሽ ሰጠ። ምክንያቱን ሲጠይቁት ለእኔ ከፖለቲካ ይልቅ የሂሳብ ስሌት በጣም አስፈላጊ ጉዳይ ነው። ምክንያቱ ደግሞ ፖለቲካ ጥቅሙ ላውን ብቻ ሲሆን በሂሳብ ስሌት የምታገኘው ውጤት ግን ጥቅሙ ለዘላለም ነው በማለት ነበር። የአንስታይንን ማንነት አስመልክቶ ሌላው የሚጠቀስ ጉዳይ ለሲጃራ የነበረው ጥልቅ ፍቅር ነው። በተለይ በከንፈሮቹ እስከ ለተሞቱ ድረስ ለአንድም ቀን ተለይተው የማይታወቀውን ፒፓውን በፍቅር እያሻሸ ደጋግሞ ስለማጨስ አስፈላጊነት እንዲናገር ነበር። በእኔ እምነት ፒፓ ማጨስ ሰዎች በህይወት ጉዳይ ላይ የሰከነና ትክክለኛውን ፍርድ ለመስጠት እንዲችሉ የራሱ ከፍተኛ ጥቅም አለው። አንስታይን በሳይንሳዊ ግኝቶቹ በዘመኑ ሁሉ ታላቅ ክብርና ዝናን ተቀዳጅቶ ያለፈ ቢሆንም ከዚህስ በኋላ ምን አዲስ ነገርን ለማወቅ ትሻለህ ተብሎ መጠየቁ አልቀረም። እሱም እንዲህ ሲል መለሰ፣ የእኔ ፍላጎት የፈጣሪን ሐሳብ ማወቅ ነው። ሌላው ሁሉ ዝርዝር ጉዳይ ነው። ይህንን ታላቅ ሊቅ ዛሬ በእንዲህ ያለ መልኩ አነሳን። ወፈር ያለ ሰላምታዬ በተቀደሰ አሳሳም ይድረሳችሁ። ሰላም።